እምነቴን በኢትዮጵያ ቁጥር አንዱ ባለሀብት እንደሆነ የሚነገርለት ባለሀብቱ ወርቁ አይተነው በአዲስ ፍቅር ክንፍ ብሏል። አዲሷ ፍቅረኛውስ ማናት? የወርቁ አይተነው ድብቅ የአዲስ አበባ አርቲስቶች የፍቅር ግንኙነትስ ከምን ደረሰ? አሁን ወርቁ አይተነው ወደ ማን ዞሮ? እንነግራችኋለን። ይህንን የጦፈ ፍቅር አንዳንዶች የገንዘብ ኃይል ነው ቢሉትም ሌሎች ግን ፍቅር ከገንዘብም የበለጠ ኃይል አለው ይሉታል። ሰማሽ ስታቃቂም እኔ ቀረምሽው እግዚአብሔር የስራሽን ይስጥሽ። እኔ ህጻናት ማሳደጊያ ጣቢያ አይደለሁም። ባለቤቴ ወርቁ አይተነው በስተርጅና እንደዚህ አይነት ፍቅር ውስጥ መውደቁ በርካቶችን አስገርሟል። እጅ ለእጅ ተያይዞ እንደ አፍላ ወጣት የፍቅር ጊዜያቶችን ሲቀጭ የሚያሳዩ ቪዲዮዎችም ሾልከው ወጥተዋል። ይህ በወርቁ አይተነው የተለመደ አልነበረም። ምክንያቱም ባለሀብቱ በአዲስ አበባ ብሎም በኢትዮጵያ በሚገኙ ዋና ዋና ከተሞች እየዞሩ ከሴቶች ጋር ያላቸው የፍቅር ግንኙነት እጅግ ምስጢራዊ እንዲሆን እንደሚጥሩና ግልጽ እንደማያደርጉት ይታወቃል። ቆንጆ ሴቶች አምልጧቸው አያውቅም ይባላል። ወርቁ አይተነው ጠይቋትስ እምቢ ያለች አርቲስት ማናት እስከ መባል ደርሶ ነበር። ከብዙ ሴቶች ጋር በተለይም ከታዋቂ አርቲስቶች ጋር ጭምር በድብቅና ከአንዳንዶቹ ጋር በግልጽ የፍቅር ግንኙነቶች ውስጥ የሚታማው ወርቁ አይተነው አሁን ግን ፍቅሩን መቆጣጠር አልቻለም። እንደ አንድ ፍሬ ወጣት እንደ አፍላ አሁን በአደባባይ ሚስጥር ሆኗል። የፍቅር ግንኙነቱ በገሃድም ወጥቷል። ወርቁ አይተነው ምን ነካው? በስተርጅናስ ፍቅር ውስጥ የከተተችው ማናት ያለ እንደሆነ እንደምትመለከቱት በዱባይ ያገኛት፣ በተለይም በችግሩ ጊዜ ከኢትዮጵያ ወጥቶ ዱባይ በከተመበትና ብዙ አጣብቂኞች ውስጥ በነበረበት ሰዓት አብራው የሆነች ሴት ናት። ብዙ አርቲስቶች አብረውት ብዙ ምሽቶችን አሳልፈዋል። እሱ ካለ ገንዘብ ይፈሳል፣ ሴቶችም እንደ ማግኔት ወደሱ ይሳባሉ። ይህ ግን የሆነው ወርቁ አይተነው ኢትዮጵያ ውስጥ ሆኖ በነበረው ክብር በነበረበት ሰዓት ብቻ ነው። ይህች ሴት ልቡን ያሸፈተችው ታዲያ ወርቁ አይተነው በመከራው ጊዜ ቆንጆ ሴት አብራው በመሆኗ ነው የሚሉ መረጃዎች ከውስጥ አዋቂዎች እየወጡ ይገኛሉ። በተለይም የብቸኝነት ስሜት በተሰማው ሰዓት ወርቁ አይተነው ከህዝብ ጋር ጭምር ሰጣ ገባ ውስጥ ገብቶ ከሀገር እስከ መውጣት እስከ መኮብለል በደረሰበት ሰዓት ይህች ሴት ከጎኑ ነበረች። ውበቷ በርካቶች የሚስማሙበት ነው። ደም ግባቷ ወርቁ አይተነውን ስቧል። ጸባዩም እንደዚያ ነው ተብሎለታል። ለዚህም ነው ወርቁ አይተነው ይህንን ምንም ሳይፈራ የአደባባይ ምስጢር ቢሆንም ሾልኮ በወጡት ቪዲዮዎች ምንም ያልመሰለው። አሁን ከኢትዮጵያ ውጪ እነዚህ ሁለት ጥንዶች አደገኛ የሚባል የፍቅር ህይወታቸውን እያሳለፉ ይገኛሉ። ይህች ሴት ከወርቁ አይተነው ጋር አልቀጥልም ብትል ግን የሚጠብቃት ምንድን ነው የሚለው በራሱ በርካቶችን እያነጋገረ ይገኛል። በተለይም ከአርቲስት መሰሉ ፋንታሁን ጋር ልጆች ጭምር እስከ ማፍራት የደረሰው ወርቁ አይተነው በሄደባቸው የምሽት ክበቦች ሁሉ የመረጣቸው ሴቶች ጋር እንደሚገናኝ ይታማል። የመተማት ብቻ አይደለም፣ ቤቶችን በማዘጋት ጭምር በተለያዩ የአዲስ አበባ ቦታዎች ላይ የተለያዩ ገንዘቦችን ለሴቶች ሲያፈስ ነበር። በአሁኑ ሰዓት ፋብሪካውን ሽጦ ዕዳቸውን ሳይከፍሉ ዱባይ እንደከተሙ የሚነገርላቸው አቶ ወርቁ አይተነው ተመርቆ በቆመው ፋብሪካቸው ስምም ከፍተኛ ገንዘብ መበደራቸው የሚታወስ ነው። ከተመረቀበት ቀን ጀምሮ 1 ሊትር ማምረት ያልቻለው የዘይት ፋብሪካ ጉዳይ ዜና መሆን ሲገባው ከህዝብ የተዘረፉትን ሀብት እየተረጩ የሚደግሱት ቅንጡ ሰርግና ምላሽ ዜና ሆኖ በበርካቶች ዘንድ ሰውየው ምን ያህል የማይታፈስ የማያልቅ ብር ቢኖራቸው ነው እስከ መባል አድርሶ ነበር። ታዲያ በየምሽት ክበቡ የሚያወጡት ሳይቆጠር ማለት ነው። አዘግተው ቤቶችን ድምፃውያንን ጠርተው ለኔ ብቻ ይስፈኑልኝ እስከ ማለት የሚደርሱት ወርቁ አይተነው በጦርነቱም የተለያዩ
ፉከራዎች ላይ ሲሳተፉ ነበር። ተጋላቢ ሚዲያ አሏቸው የሚባሉት አቶ ወርቁ ትግሉን ተቀላቀልኩ ካሉ በኋላ ከሀገር ኮበለሉ ብለው በሰበር ዜና የሰሩላቸው ታማኝ ሚዲያዎች የሉም። ሁሉም ሚዲያዎች በተለይም